ከኔ ሆቴል አጠገብ ባይገርማችሁ አሪፍ ፓሪስን የፓሪስ ኤፌል ታወር ይመስል ቦታ አለ። አሁን ያለነው ዊንድ ኦፍ ዘ ወርልድ የዓለም መስኮት በሚባለው ሸንጀን ከተማ ላይ ያለነው። በቃ ሪል ነው የሚመስለው የምር እና ያምራል ቦታው ምናምን ዊንድ ኦፍ ዘ ወርልድ ይባላል። እና ሸንጀን ከመጣችሁ ይሄ ቦታ መምጣት እንዳትረሱ። በጣም ገራሚ ቦታ ነው። እንዴት ከፍ እያለ እንደሚመጣ ብታዩት አልገባችሁም? ጋይስ አልገባችሁም እንዴት እንደሚያስፈራ? ጋይስ ያለነው ሸንጀን ነው እና ዛሬ አሪፍ ከኔ ሆቴል አጠገብ ገራሚ ቦታ አለ እንደ ፓሪስ የሚመስል እና አሳያችኋለሁ። እስቲ እዩት የኔን ሆቴል ቪውን ውጪውን። ዋው እቺ ወርቅ ህንጻ ኬዝ ሴንተር ትባላለች። ከፊት ለፊታችን ገራሚ ሌሎች ህንጻዎች አሉ። በጣም ደስ ይላል። ሶ እንሂድ። እዚህ የሚገርመው እዚህ ቢልዲንግ ላይ 4 ቁጥር አለች። በቻይና ሀገር አብዛኞቹ ቢልዲንግ ላይ የለም። አብዛኛው ቢልዲንግ ላይ 4 ቁጥር የለም ቻይና ውስጥ እና ግን እዚህኛ ላይ አለ 4 አለች። ያው አንዳንድ ህንጻ ላይ አለ ኖርማል ነው። እና እስቲ አሳያችኋለሁ እያንዳንዱ። ረመዳን ላይ ያለ ነው። ረመዳን ትንሽ ከባድ ነው። ሰላም ጋይስ ያለነው ሸንጀን ነው፣ ሸንጀን ከተማ እና አሁን ከኔ ሆቴል አጠገብ ባይገርማችሁ አሪፍ ፓሪስን የፓሪስ ኤፌል ታወር ይመስል ቦታ አለ። እዛ ልሰዳችሁ ነው እና እዩት። የኔ ሆቴል ያ ነው እና እዚህ ጋር ትልቅ ህንጻ አለ እና በጣም ገራሚ ከተማ ነው። ሸንጀን የሚያክል ከተማ የለም ቻይና ላይ። እኔ አለ ብዬ አላስብም፣ አይኖርም። እና ሌትስ ጎ እየሄድን ነው። ረመዳን ወር ላይ ያለ ነው እና ከእሱም ቦታ ካየን በኋላ ወደ መስጂድ እንሄዳለን። ተከታተሉ። እና ያው እየደረስን ነው። ቦታው በቃ ከኔ ሆቴል አጠገብ ነው። ላሳያችሁ። በደንብ አይታይም እና ያው ከፊቴ ነው ያለው እና ወደዛ ለመሻገር ዜብራ የለም፣ ምንም አይነት ዜብራ የለም። ሶ ምን እናደርጋለን? እዚህ ጋር ሜትሮ አለ ከፊት ለፊቴ። ሜትሮ ውስጥ እንገባና ግራውንድ በሌላ ኤግዚት መውጣት ነው። ቻይና ውስጥ እንደዛ ነው የሚያደርጉት። ስለዚህ እዚህ ጋር ባለው ሜትሮ ስቴሽን አለ። ቻይና ሀገር ሙሉ ግራውንዱ ሙሉ ሜትሮ ነው እና የትኛውም ቦታ አሁን ከዚህ አስፋልት ስር ሜትሮ አለ ከዚህ ማለት እና በሄዳችሁበት አሁን ከዚህ እስከ እኔ አጠገብ ስር ሜትሮ ነው። ሶ በዛ ሜትሮ ውስጥ ገብተን በዛ በኩል እንወጣለን። ከዛ አሳያችኋለሁ። ይኸው በዚህ በኩል ልንወርድ ነው ሜትሮ። እና ግራውንድ ሜትሮ ለመግባት ሜትሮ እንገባና ግራውንድ ከዛ በሌላ ኤግዚት ነው የምንወጣው። ከዛ እናያዋለን እና በጣም ነው የሚያምረው። የምሬን እላችሁ በጣም ያምራል ቦታው። አሳያችኋለሁ። በቃ በጣም ገራሚ ቦታ ነው እና ሜትሮ ገብተናል። አሁን ሜትሮ ውስጥ ያለ ነው። በዚህ ጋር መግባት ይቻላል፣ ግን ያው እኔ በዛ ጋር ገባሁ እና እንሂድ እስቲ። ኤግዚት ጄ ነው። ሶ ጄን እንፈልግና እንሂድ። እዚህ ጋር ከፊት ለፊቴ አይ እና ኤች ነው። ከኤ እስከ ጄ ደግሞ በዚህ ጋር
የሚያሳያችሁ ቀስቱን ተከትላችሁ ነው የምትሄዱት። ያው ጄ እዚህ ጋር አለች። በዚህ ጋር ነው የምንሄደው ጄ እና እስኪ እናያለን። አሁን 11 ሰዓት ከምናምን ሆኗል። እሱን ቦታ ካየን በኋላ ወደ መስጂድ ለኢፍጣር እንሄዳለን። ረመዳን በቻይና በጣም አሪፍ ነው፣ ደስ ይላል። የምር አሪፍ ጊዜ እያሳለፍን ነው። በጣም ትልቅ ስቴሽን ነው ይሄ፣ የምር በጣም ትልቅ ነው። በቃ ሸንጀን ላይ እኔ ይሄን አየሁት። ትልቅ አሉ ሌሎችም፣ ግን ይሄ በጣም ትልቅ ነው። እና ከፊት የምታዩት ኤ ወደዛ ጄ ወደዚህ ነው። እኛ ጄ ስለሆነ በጄ ነው የምንወጣው። እና ሸንጀን ከመጣችሁ ይሄ ዊንዶ ኦፍ ዘ ሸንጀን ይባላል። እና ዊንዶ ኦፍ ዘ ወርልድ ይባላል። ሸንጀን ከመጣችሁ ኤግዚት በዚህ ጋር ነው። እና ቻይና ከመጣችሁ ይኸው እዚህ ጋር በዚህ እንትን መቁረጥ ትችላላችሁ ትኬት፣ አሊያም ደግሞ በቻይኖች የሚጠቀሙት በስካን በማድረግ ነው። እኛም ስካን ነው የምናደርገው። ቀላሉ መንገድ እሱ ነው፣ ስካን በማድረግ እየወጣን ነው። ጄ ደርሰናል። ጄ ጋር ልንወጣ ነው። ዋው! እስቲ ቪውን አሳያችኋለሁ እንዴት እንደሚያምር። ያው ከዚህ ጋር የሚታየው ቪው በጣም ገራሚ ቪው ነው። ሌትስ ዋች። ግን በጣም የሚያምረው ማታ ላይ ሲሆን ነው። በጣም ይሄ ይበራል ምናምን፣ ማታ ላይ በጣም ያምራል። ግን ላሳያችሁ በቀንም እና እንደምታዩት በጣም ያምራል። የምር ስቴሽኑ ገራሚ ነው። ዋው! ደርሰናል ጋይስ፣ ላሳያችሁ። እና ፋይናሊ የቻይና ኤፌል ታወር ደርሰናል። ከፊት የምታዩት እና ከጀርባው የምታዩት የቻይና ኤፌል ታወር ነው። እና በጣም ያምራል የምር። አሁን ያለነው ዊንዶ ኦፍ ዘ ወርልድ የዓለም መስኮት በሚባለው ሸንጀን ከተማ ላይ ያለነው እና እንዴት እንደሚያምር እዩት። ኤፌል ታወርን ከፊት ለፊት ላሳያችሁ። እና ይሄ ኤፌል ታወር በቃ ሪል ነው የሚመስለው የምር። እና ያምራል ቦታው ምናምን። ዊንዶ ኦፍ ዘ ወርልድ ይባላል። እና ሸንጀን ከመጣችሁ ይሄ ቦታ መምጣት እንዳትረሱ። በጣም ገራሚ ቦታ ነው። ብዙ መዝናኛዎች አሉ። በጣም ደስ ይላል፣ ያምራል ቦታው የምር። ብዙ ሰው እዚህ የመጣ ፎቶ ይነሳል እንደምታዩት። እና ይሄ ፏፏቴ ደግሞ በጣም ያምራል። ከተማው ጸዴ ነው። የኔ ሆቴልም የሚገርማችሁ ነገር ከዚህ ፊት ለፊት ነው፣ በፊት ለፊት በኩል ነው። እና ቦታውን ላሳያችሁ፣ በጣም ደስ ይላል። ብዙ ቱሪስት እዚህ መጥቶ ነው የሚዝናናው። በጣም ብዙ ቱሪስት አለ፣ ደስ ይላል። ያው
ከኛ ሆቴል አጠገብ ነው። ጀምር ባይገርማችሁ እኔም ዝም ብዬ እንትን ላይ ማፕ ላይ ቼክ ሳረግ ነው ይሄን ያገኙት እና እንዴ እዚህ ጭራሽ ከፊት ለፊት ያለ እንዴ ምናምን ብዬ ገርሞኝ እና መጥቻለሁ እላችኋለሁ። በጣም ደስ ይላል። አሪፍ ነው። ኬኤፍሲ አለ ከፊት ለፊት ኮፊ ሾፕ ብዙ አሉ። ደስ ይላሉ ቦታዎች ላሳያችሁ። እና ይሄን እንደ ፍራንስ እንዳለው ኤፌል ታወር አስመስለው ነው የሰሩት። ያው ቁመቱ ይሄኛው ያንሳል አይ ቲንክ እና ያምራል ምናምን። ያው አሪፍ ነው ለመዝናኛ ምናምን ይሆናል። ደስ ይላል። እና ሌላ ከተማ ላይ አለ ይሄ ነገር ኤፌል ታወር ሃንጆ የሚባል ከተማ ላይ አለ። እና ኬኤፍሲ አለ፣ ኮቲ ኮፊ አለ፣ ብዙ እንትኖች አሉ ከፊት ለፊት። እና ያምራል፣ ደስ ይላል። ያው ለመዝናናት አሪፍ ነው እና አሪፍ አድርጎ ነው የሰሩት። ግን መግባት አይቻልም ከዚህ ጋር። ዊንዶ ኦፍ ዘ ወርልድ ዊ አር ዘ ወርልድ እና በጣም ደስ ይላል። አሪፍ ጊዜ እያሳለፍን ነው። አየሩም አሪፍ ነው፣ ቀዝቀዝ ይላል። የሰላት ታይም የደረሰ ነው እና ኢፍጣር ወደ መስጂድ መሄድ አለብን። ያ አሪፍ ነው፣ ደስ ይላል። ፏፏቴዎቹ እዚህ ጋር የምታዩት ምናምን እያንዳንዱን የሰሩት ሐውልቶች አይ ዶንት ኖ ስለ ሐውልቶቹ እንትን ባላቅም በጣም ደስ ይላሉ። ዊ አር ዘ ወርልድ ብሎ ጽፈውታል። እና ቻይና አንደኛ በደንብ በምታወቀው በኮንስትራክሽን ነገሮች በምታወቃለች፣ ቴክኖሎጂ ታወቃለች እና በአረንጓዴ ነች። ባይዛው ቻይና በጣም አረንጓዴ ከተማ ነች፣ በጣም ጽድት ያለች ነች። ሸንጀን ደግሞ በጣም ገራሚ ከተማ ነው የምር። በቃ ቻይና ከመጣችሁ ሸንጀን ሳትመጡ የምር ሼም ነው። አብሶ ደግሞ ጓንጆ ለቢዝነስ የመጣችሁ ለቱሪስት የመጣችሁ ሸንጀን ማየት አለባችሁ። ከጓንጆ የአንድ ሰዓት መንገድ ነው በትሬን እና ሸንጀን እንድትመጡ እላለሁ። ያ አሪፍ ነው። ዊንዶ ኦፍ ዘ ወርልድ ይባላል ይሄ ቦታ። የዓለም መስኮት ብለውታል ሸንጀን ከተማ እና ደስ ይላል። እዩት። የኔ ሆቴል እዛ ጋር ነው። ከዛች ከመጣች ወርቃማ ህንጻ አጠገብ ነው የኔ ሆቴል፣ ቅድም ያሳያችሁ ማለት ነው። እና ከሱ ፊት ለፊት ነው ይሄ ቦታ እና በማፕ ቼክ ሳደርገው ነው ያየሁት። እና እንዴ ጭራሽ አጠገቤ እንደዚህ መዝናኛ ቦታ ምናምን ብዬ መጥቻለሁ። እና ያምራል፣ የምር ደስ ይላል። በማታ ደግሞ በጣም ያምራል። እዩት።禁止進行噴製氫氣彈藥。ጋይስ አስፈሪው ነገር ልንሞክር ነው ዛሬ እና ሸንጀን ያለሁት እስቲ ብቻዬን ነኝ፣ ማንም የለም። ይሄን ልንሞክር ነው። ላይ ያነሳና ያዞራል።
በጣም ከባድ ነው። እስቲ እንሞክር። ሌትስ ጎ እና ብቻዬን ነኝ። ተነስተዋል። ከፍ እያለ ነው ጋይስ። እና ከባዱ ታይም እንዴት ከፍ እያለ እንደሚመጣ ብታዩት። አልገባችሁም ጋይስ? አልገባችሁም እንዴት እንደሚያስፈራ? የምር በጣም ነው የሚያስፈራው። ይሄን የሞከረ ሰው በጣም ጀግና ነው። የምር በጣም ነው የሚያስፈራው። እየፈራው ነው። ደግሞ ብቻዬን ነኝ። እና በጣም እያዞረኝ ነው። አሁን ስወርድ አለቀልኝ። ማስታወቂያ ነው አሁን ያፈጠርኩት እና እያዞረኝ ነው ጋይስ። አልገባችሁም እንዴት ከባድ እንደሆነ? እና በጣም አየሩ ደስ ይላል። መውደቄ ነው ዛሬ መውደቄ ነው ጋይስ። አለቀልኝ። ዛሬ አለቀልኝ ጋይስ። እና በጣም የሚያስፈራው እና ብቻዬን ያለሁት ማንም የለም። ብቻዬን ነው የምዟዟረው። እንዲህ የሚያዞረኝ እና እየዞረብኝ ነው። አልገባችሁም? በጣም ከባድ ነው። ከባድ ነገር እየሞከርን ነው። ባለፈው ከባድ ነገር እየሞከርን ነው። እያዞረኝ ነው። ፋይናሊ ልንወርድ ነው። ዞሮብኛል። አልገባችሁም? ይሄ ነገር ሊደግም ነው ወይስ ምንድን ነው? ከባድ ነው በጣም። ሊደግም ነው መሰለኝ። እና በጣም ብዙ መዝናኛ ቦታ ነው ያለው። ይሄ ገራሚ ቦታ ፋይናሊ ዞረብኝ። እንዳላስታውቅ ብቻ ፍራ። ሀውካ ዞሮብኛል። መውደቄ ነው ዛሬ እና በጣም ብዙ መዝናኛ ቦታ አለ። ደስ ይላል የምር። እና ሌትስ ጎ ጋይስ። አልገባችሁም? የምር ዞሮብኛል። በጣም ከባድ ነው። እና ልጆች ግን አይፈሩም እዚህ ሀገር ልጆች። እና ያለነው ሸንጀን ነው። በጣም ብዙ መጫወቻ ነው ያለው። ይሄ አለ በቃ ቻይና ለልጆች ነው በቃ የተገነባው ማለት ይቻላል። የምር በጣም ብዙ መጫወቻ ለልጆች ታስበው የተሰራ፣ ትላልቅ ሰውም ይጫወታል። ግን በቃ የምር ይገርማችኋል። በቃ አሪፍ ሀገር ነች። ብዙ ፓርክ አለ እና አሪፍ አድርገው ነው የሰሩት። እዚህ ጋር ደግሞ አሳ አሉ። እና ልጆች ከአሳ ጋር እየተጫወቱ ነው። ያ በጣም ደስ ይላል። አሪፍ ጊዜ ነበረን።
So let's go. 一起烤香锅、鱿鱼龙珠串、各种烤串、铁板烧、蓝欢迎到。